በስተመጨረሻም ለዶናልድ ትራምፕ አነጋጋሪ ንግግር መልስ የሚሰጥ ኢትዮጵያዊ ተገኝቷል። ነገሩ እንዲህ ነው። ዶናልድ ትራምፕ በራሳቸው ትሩዝ በሚል ገጽ ባዘጋጁትና በለቀቁት ጽሑፍ ላይ ኖቤል ሽልማት አይገባኝም ወይ ካሉ በኋላ የሀገራትን ማስታረቅ ገልጸው የግብፅና ኢትዮጵያንም ገልጸው ነበር። ያቂል ሆነን ለኢትዮጵያ ህዳሴ ግድብ ረብጣ ዶላሮችን በድጋፍ የሰጠነው እኛ ነን ባሉበት ጽሑፍም ብዙ ኢትዮጵያኖች ጥያቄ ፈጥሮባቸዋል። ሁሉም ከመቀነቱ የፈታ ተማሪ ሆኖ ለግድቡ አስተዋጽኦ ያደረገ ባለሀብቶች አንጡር ሀብታቸውን ቦንድ በመግዛት ያፈሰሱበት እንዲሁም ድሃ እናት ከመቀነቷ ወጥታ የህዳሴውን ግድብ የኔ ነው ብላ የገደበችበት ከዛም ባሻገር 3 የኢትዮጵያ መንግስታት የተፈራረቁበት አሁንም ቢሆን ያላለቀው የህዳሴ ግድብ በእኛ ሀብት ነው የተሰራው ማለታቸው ብዙ ቁጣ አስነስቷል። እጅግ በጣም አስገራሚ ሆኖ በዓለም ላይ መነጋገሪያም ሲሆን ነበር። ኢትዮጵያኖች መልስ የሚሰጣቸው አካል ሲፈልጉ ነበር። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ራሳቸው ኦፊሻል ገጽ ላይ ባስተላለፉ መልእክትም ይህ የኢትዮጵያ ህዳሴ ግድብ የተሰራው በኢትዮጵያ ልጆች ሀብት እንጂ በማንም ድጋፍና እርዳታ አይደለም ሲሉም ገልጸዋል። ዶናልድ ትራምፕ አወዛጋቢ አነጋጋሪ ንግግሮችን በመስጠትም ይናገራሉ። መንግስታት ደረጃ ይህን ያህል ድፍረት ያለው ንግግርስ እንዴት መናገር ይቻላል? ማስረጃ የሌለው ነገርስ ምን ያህል በእርግጠኝነት መናገር ይቻላል? ብቻ ይህን የምናውቀው ነገር አለ። አሁንም ጥያቄ የሚሆንብኝ ሀያለኝ ብሎ ራሱን የሚያስብ የየትኛውም ሀገር መሪ ስለ አፍሪካ ሀገራት ወይም ስለ ድሃ ስለሚባሉ ሀገራት ወይም በማደግ ላይ ስላሉ ሀገራት በድፍረት የፈለገውን ሀሳብ እንዲሁም ያለ ማስረጃ መናገር ይቻላልን? ተጠያቂስ የሚያደርገው ነገር የለምን? በዚህ ነገር ላይ ሀሳብ አስተያየታችሁን የምታውቁትን ነገር ብታጋሩኝ ደስ ይለኛል። ሰናይ ቀን ይሁንላችሁ። ይህ የሚኖር ህይወት ነው። ሰላም